ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልን አድማጮቻችን፣ የዕለተ ሰኞ ነሐሴ 27 ቀን 2011 ዓ.ም ስርጭታችን ተጀመረ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ወደ እስራኤል ለስራ ባቀኑበት ወቅት ተቃውሞ ገጥሟቸዋል። ተቃዋሚዎቹን አነጋግረናል። በአማራ ክልል ከቀያቸው የተፈናቀሉ ዜጎች ችግር ውስጥ ወድቀናል እያሉ ነው። በአዲስ አበባ የመንግስት ባለስልጣናትና ነጋዴዎች በመሰረታዊ የምግብ ሸቀጦች ዋጋ ማሻቀብ ላይ ውይይት አድርገዋል። በጀርመን ሁለት ግዛቶች በተካሄደ ምርጫ ስደተኛ ጠል የሚባለው ቀኝ ዘመን ፓርቲ ድል ቀንቶታል። እነዚህ የዛሬ ዜና መጽሔት ትኩረት የሚያደርግባቸው ጉዳዮች ናቸው። በመስተንግዶ እኔሸቴ በቀለ አብሬያችሁ አመሻለሁ። ሂሩት መለሰ የዓለም ዜናን ታቀርባለች። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 አዲስ አበባ ላይ ይህን ስርጭት ማዳመጥ ትችላላችሁ። በሳተላይት በበድር 4 በ11996 ሜጋ ሄርዝ DWA 2 26 ዲግሪ ኢስት ሆሪዞንታል እንደዚሁም በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA 2 ላይ እንገኛለን። ከድረገጻችን ወይንም ደግሞ DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና በታብሌት ስርጭቱን እንድትከታተሉ እንጋብዛለን። በፌስቡክ ማዳመጥ ከፈለጋችሁ DW Amharic ብላችሁ ፈልጉን። ስርጭቱ በቀጥታ ሲተላለፍ ታገኙታላችሁ። ነጋሽ መሐመድ በማህደረ ዜና መሰናዶ የሆንግ ኮንግን ተቃውሞ ይቃኛል። ስፖርት በሳምንቱ መገባደጃ የተካሄዱ የእግር ኳስ ጨዋታዎችን ጨምሮ የሳምንቱን አበይት ስፖርታዊ ጉዳዮች ይመለከታል። ሁለቱም ሰዓታቸውን ጠብቀው ይቀርባሉ። ዜና እናስቀድም። ሂሩት መለሰ። የዲደብሊው ዜና። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በመጀመሪያም ዋና ዋና ርዕሶቹ። ተቃዋሚው የወላይታ ህዝብ ዴሞክራሲያዊ ግንባር የወላይታ ህዝብ ያቀረበው የክልል እንሁን ጥያቄ በአስቸኳይ ህገ መንግስታዊ መልስ ይሰጠው ሲል ጠየቀ። የፓርቲው አመራሮች ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ ጥያቄው ይጠና መባሉን እንደሚቃወሙ ተናግረዋል። አንድ የጁባላንድ ሚኒስትር መቅድሾ ውስጥ መታሰራቸውን ህገወጥ ሲል የጁባላንድ መንግስት አወገዘ። የጁባላንድ አስተዳደር ባወጣው መግለጫ እንዳለው የታሰሩት የደህንነት ጉዳዮች ሚኒስትር ዴኤታ የአብድራሺድ ሐሰን አብዲ ኑር ደህንነት ያሳስበዋል። በሐማስን የመታው ዶሪያን ማዕበል ከ13000 በላይ ቤቶች ማውደሙ ተነገረ። ማዕበሉ ዛሬ ማምሻውን ይመታታል ከተባለው ከዩናይትድ ስቴትስ ግዛት ከፍሎሪዳ የባህር ጠረፍ አካባቢ የሚገኙ ከ1 ሚሊዮን በላይ ሰዎች ለቀው እንዲወጡ ታዘዋል። ዜናው በዝርዝር። የወላይታ ህዝብ ያቀረበው የክልል እንሁን ህገ መንግስታዊ ጥያቄ በአስቸኳይ ህገ መንግስታዊ መልስ ይሰጠው ሲል ተቃዋሚው የወላይታ ህዝብ ዴሞክራሲያዊ ግንባር ጠየቀ። የፓርቲው አመራሮች ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ በርካታ ህዝብ አደባባይ ወጥቶ ያቀረበው የክልልነት ጥያቄ ይጠና መባሉ ከህገ መንግስቱ ውጭ ነው ማለታቸውን የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ዘግቧል። የድርጅቱ ምክትል ሊቀመንበር አቶ ብስራት ኤልያስ በጋዜጣዊ መግለጫው ላይ ጥናቱን የሚቃወሙበትን ምክንያት አስረድተዋል። የህገ መንግስታዊ መብቱን 1.5 ወይም ከዛ በላይ ሚሊዮን ህዝብ በሰላማዊ ሰልፍ ወጥቶ ሰላማዊ ሰልፍ ላይ ክልል ይገባኛል ያለውን አይገባህም ብሎ እንደገና ጥናት ከዚሁ ጋር የተያያዘ ነው። ወደ ኋላ ጥናት አጥንቶ አንተ አታውቅም፣ በዚህ ተሳስተሃል፣ የወጣው ተሳስተ ወጣሃል፣ የተወሰኑ አጥኚ ግሩፖች ይሄ ነው የጥናት ውጤት የሚያመላክተው አንተ ክልል እንድትሆን አይፈቅድም እንደማለት ስለሚቆጠር በእነዚህ ነገሮች ላይ ነው ጥናት እየተባለ ህዝቡን በማስገደድ ይካሄዳል ያሉት ውይይት እንዲቀር በወላይታና አካባቢው የሚገኘው ኮማንድ ፖስትም ከአካባቢው እንዲነሳ የፓርቲው አመራሮች ጠይቀዋል። ከዚህ ሌላ የብዙ ብሔር ብሔረሰቦች መኖሪያ የሆነችው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ርዕሰ ከተማ ሐዋሳ የጋራ ከተማ እንድትሆን እንደሚፈልጉም የድርጅቱ ሊቀመንበር አቶ ተክሌ ቦረና ተናግረዋል። የምትተዳደረውም ከሁሉም የተውጣጡ ሰዎች የከተማው ምክር ቤትና የከተማ መዋቅር ውስጥ በኃላፊነት ተሰልፎ የሚያስተዳድሯት ብትሆን ብለን ነው የምናስበው።
ለአንድ ወገን ለአንድ ብሔር ሳይሆን ለሁሉም ብሔር የምታገለግል ከተማ ሆና እንድትቀጥል ነው ምኞታችንና ሐሳባችን። የወላይታ የክልልነት ጥያቄ የቆየ ቢሆንም እስካሁን ምንም ምላሽ አለማግኘቱ እንዳሳዘናቸው የወላይታ ሕዝብ ዴሞክራሲያዊ ግንባር አመራሮች ገልጸዋል። የከፊል ራስ ገዟ የጁባላንድ አንድ ሚኒስትር ትናንት መቀድሾ ውስጥ ታሰሩ። የጁባላንድ የደህንነት ጉዳዮች ሚኒስትር ዴታ አብድረሺድ ሐሰን አብዲ ኑር ከአዲስ አበባ ተነስተው መቀድሾ እንደደረሱ መያዛቸውን የፈረንሳይ ዜና አገልግሎት ፖሊስን ጠቅሶ ዘግቧል። የሶማሊያ ፖሊስ ምክትል ኃላፊ ዛኪያ ሁሴን ሚኒስትሩ በከባድ ወንጀሎች ተጠርጥረው መያዛቸውንና ከዚህ ቀደምም ምርመራ እየተካሄደባቸው እንደነበረ ከመናገር ውጪ ዝርዝሩን አልገለጹም። ሆኖም የተባበሩት መንግስታት ድርጅት በጎርጎሮሳዊ 2017 ባወጣው ዘገባ ሚኒስትሩ ከጎርጎሮሳዊ 2014 እስከ 2015 ፈጽመውታል በተባለ ቁም ስቅል ማሳየትና ከሌሎች የሰብአዊ መብት ጥሰቶች ጋር በተያያዘ ተከሰዋል። የሚኒስትሩን መታሰር የጁባላንድ አስተዳደር ህገወጥና አፈና ሲል አውግዟል። ትናንት ባወጣው መግለጫም የአስተዳደሩ ደህንነት ኮሚቴ ስለ እስሩ ለመነጋገር አስቸኳይ ስብሰባ ማካሄዱን አስታውቋል። የአብዲ ኑር ደህንነት እንደሚያሳስበውም ጠቁሟል። ሚኒስትሩ የታሰሩት በሶማሊያ ፌዴራል መንግስትና በጁባላንድ መንግስት እንደዚሁም ሁለቱን በሚደግፉ የውጭ ሀገራት መካከል ውጥረቱ እየተባባሰ በመጣበት ወቅት ላይ ነው። የጁባላንድ ምክር ቤት ባለፈው ወር አህመድ ማዶቤን በድጋሚ በፕሬዝዳንትነት መርጧል። የሶማሊያ ባለስልጣናት ግን ለምርጫው ውጤት እውቅና አልሰጡም። የጁባላንድ ባለስልጣናት የሶማሊያ ፌዴራል መንግስት ፕሬዝዳንት ማዶቤን ከስልጣን አስወግዶ ለእርሱ ታማኝ በሆነ ሌላ ሰው በመተካት ስልጣኑን ለማስፋፋት እየሞከረ ነው ሲሉ ይከሳሉ። የፈረንሳይ ዜና አገልግሎት ተንታኞች ኬንያ አጋሯን ማዶቤን ትደግፋለች፣ ኢትዮጵያ ደግሞ እርሳቸውን ሊያነሱ ከሚፈልጉት ጎን ትቆማለች እንደሚሉ ዘግበዋል። ዛሬ ማለዳ ሶማሊያ ዋና ከተማ መቅድሾ ውስጥ በመኪና ውስጥ በተጠመደ ቦምብ ፍንዳታ ቢያንስ 8 ሰዎች ሲገደሉ ሌሎች 15 ደግሞ ቆሰሉ። የሶማሊያን መንግስት የሚወጋው የአሸባብ ቡድን አባል እንደሆኑ የተጠረጠሩ አጥፍቶ ጠፊዎች አደረሱት በተባለው በዚሁ ኃይለኛ ፍንዳታ ሕይወታቸው ካለፈው ውስጥ 2 አጥፍቶ ጠፊዎች እንደሚገኙበት፣ አንዱ ደግሞ ማምለጡ ተዘግቧል። አሊ ሐሰን የተባሉ የፖሊስ መኮንን እንዳሉት ቦምቡ ከመፈንዳቱ በፊት አውቶማቲክ ጠመንጃ የታጠቁ 3 ሰርጎ ገቦች ብዙ የትራፊክ እንቅስቃሴ ወዳለበት አደጋው ወደ ደረሰበት የጸጥታ ኬላ በመኪና እየተጠጉ ነበረ። ኃይለኛው ፍንዳታ በአካባቢው የነበሩትን መኪናዎችና ምግብ ቤቶችን አውድሟል። እስከ ዛሬ እኩለ ቀን ድረስ ለጥቃቱ ኃላፊነቱን የወሰደ ወገን የለም። ሆኖም ጥቃት አድራሹ ከዓለም አቀፍ የአሸባሪዎች መረብ አልቃይዳ ጋር ግንኙነት አለው የሚባለው አሸባብ እንደሆነ ይገመታል። ይህ ዶይቼ ቬለ DW ነው። ከሱዳን ዋና ከተማ ከካርቱም በስተደቡብ 360 ኪሎ ሜትር ርቀት ላይ ዛሬ በደረሰ የመኪና አደጋ 15 ሰዎች መሞታቸውን የሱዳን ፖሊስ አስታወቀ። በተቃራኒ አቅጣጫ ይጓዙ የነበሩ 2 አውቶቡሶች ፊት ለፊት በተጋጩበት በዚህ አደጋ ሌሎች 22 ሰዎች መቁሰላቸውን ፖሊስ ባወጣው መግለጫ አስታውቋል። ፖሊስ እንዳለው አንደኛው አውቶቡስ ከፊቱ የነበረ መኪናን በፍጥነት አልፎ ለመሄድ ሲሞክር ነበረ ከፊት ለፊቱ ይመጣ ከነበረ ሌላ አውቶቡስ ጋር የተጋጨው። ሱዳን የመኪና አደጋ በተደጋጋሚ ከሚደርስባቸው ሀገራት አንዷ ናት። ለአደጋው በምክንያትነት ከሚጠቀሱት መካከል በስርዓት የማይጠገኑ መንገዶችና የትራፊክ ሕጎችን አለማስከበር ይገኙበታል። የዓለም የጤና ድርጅት በጎርጎሮሳዊ 2018 ሱዳን ውስጥ የመኪና አደጋ ከ10 ሺህ በላይ ሰዎችን ሕይወት እንዳጠፋ አስታውቋል። በግሪኳ ሌስቦስ ደሴት በሚገኝ መጠለያ ውስጥ የነበሩ በመቶዎች የሚቆጠሩ ስደተኞች ወደ ሰሜን ግሪክ ተወሰዱ። እነዚሁ 635 የሚሆኑ የአፍጋኒስታን ስደተኞች ከነበሩበት ሞሪያ ከተባለው መጠለያ እንዲወጡ የተደረገው ስፍራው በሰዎች በመጨናነቁና ከባዱ ሙቀት ሁኔታዎችን አስቸጋሪ በማድረጉ መሆኑ ተነግሯል። የግሪክ ባለስልጣናትና የተባበሩት መንግስታት ድርጅት ሰራተኞች ዛሬ ወደ ሰሜን ግሪክ ተሰሎንቄ የወሰዷቸው ስደተኞች የመጀመሪያ ቡድን ናቸው። ሌሎች 700 ስደተኞች ደግሞ ዛሬ ማምሻውን ይሄዳሉ ተብሏል። ስደተኞቹ ወደ ሌላ ቦታ የተወሰዱት የግሪክ መንግስት ቅዳሜ ባካሄደው አስቸኳይ ስብሰባ ስደተኞቹ በአስቸኳይ እንዲዛወሩ ከወሰነ በኋላ ነው።
ትናንትናና ዛሬ ሰሜን በሐማስን የመታው ዶሪያን የተባለው ከባድ ማዕበል ኃይለኛ ነፋስ የቤቶች ጣሪያዎችን ገነጣጠለ፣ ዛፎችን ገነደሰ፣ የኤሌክትሪክ መስመሮችንም በጣጠሰ። በአትላንቲክ ውቅያኖስ ላይ በሚገኘው በሐማስ ደሴት ማዕበሉ ያስከተለው ጎርፍ መኖሪያ ቤቶችን እንዳይወጥም አስክቷል። በአትላንቲክ ውቅያኖስ ላይ የደረሰ ሁለተኛው ከባድ ማዕበል የተባለው የዶሪያን ንፋስ በሰዓት 270 ኪሎ ሜትር ይጓዛል። ማዕበሉ ዛሬ ማምሻውን የዩናይትድ ስቴትስዋን ግዛት የፍሎሪዳን ምስራቃዊ የባህር ጠረፍ ይመታል ተብሎ ይጠበቃል። ከ1 ሚሊዮን በላይ የሚሆኑ ሰዎች አካባቢውን ለቀው እንዲወጡ ትዕዛዝ ተላልፏል። መቀመጫውን ሚያሚ ያደረገው የአሜሪካን ብሔራዊ የማዕበል ማዕከል እንዳለው ማዕበሉ ከዛሬ ሌሊት አንስቶ እስከ ረቡዕ ይዘልቃል። ደረጃው 5 እንደሆነ በተገለጸው በዚሁ ማዕበል ሰሜን በሐማስ ውስጥ የተወሰደው አንድ የ7 ዓመት ወንድ ልጅ የማዕበሉ የመጀመሪያው ሰለባ መሆኑን የባሃማስ ፕሬስ በትዊተር አስታውቋል። በሰዓት እስከ 320 ኪሎ ሜትር ፍጥነት ነበረው በተባለው ነፋስ ከ13000 በላይ ቤቶች እንደወደሙ ወይንም እንደተጎዱ የቀይ መስቀልና የቀይ ጨረቃ ዓለም አቀፍ ፌዴሬሽን አስታውቋል። ይህ ዶይቼ ቬለ DW ነው። ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ። ተቃዋሚው የወላይታ ህዝብ ዴሞክራሲያዊ ግንባር የወላይታ ህዝብ ያቀረበው የክልል እንሁን ጥያቄ በአስቸኳይ ህገ መንግስታዊ መልስ ይሰጠው ሲል ጠየቀ። የፓርቲው አመራሮች ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ ጥያቄው ይጠና መባሉን እንደሚቃወሙ ተናግረዋል። አንድ የጁባላንድ ሚኒስትር መቀድሾ ውስጥ መታሰራቸውን ህገወጥ ሲል የጁባላንድ መንግስት አወገዘ። የጁባላንድ አስተዳደር ባወጣው መግለጫ እንዳለው የታሰሩት የጁባላንድ የደህንነት ጉዳዮች ሚኒስትር ዴኤታ የአብዱረሺድ ሐሰን አብዲ ኑር ደህንነት ያሳስበዋል። በሐማስን የመታው ዶሪያን ማዕበል ከ13000 በላይ ቤቶች ማውደሙ ተነገረ። ማዕበሉ ዛሬ ማምሻውን ይመታታል ከተባለው ከዩናይትድ ስቴትስዋ ግዛት ከፍሎሪዳ የባህር ጠረፍ አካባቢ የሚገኙ ከ1 ሚሊዮን በላይ ሰዎች ለቀው እንዲወጡ ታዘዋል። ዜናው በዚሁ አበቃ። ለዓለም ዜናው ሂሩትን አመሰግናለሁ። ወደ ዕለቱ ዜና መጽሔቶቻችን እንሻገራለን። የዜና መጽሔት